ከጎን ያለው ንከና መንፈሳዊ ታድሶ በለው ግደላቸውም ንገርና መንፈሳዊ ታድሶ በለው ሃሌሉያ ዛሬ አንድ ሰው ይታደሳል ትከፈርግና መንፈሳዊ ታድሶ በለው በዚህ ክፍል ላይ የሚያስረዳው በ597 ቢሲ ላይ ናቡከደነጾር የሚባል አንድ ንጉስ ወይም ባቢሎናውያን መንግስት 597 ቢሲ ላይ የእስራኤልን ሀገር መጥቶ ሁሉንም ማረክ ወሰዱ። በዛን ጊዜ በሚወስዱበት ጊዜ 10,000 አይሁዳውያን ውስጥ አንድ ካህን ወይም ነቢይ ለማይረግ ያለው ሕዝቅኤል የሚባል አንድ ካህን ወይም ነቢይ ነበር። ይሄ ነቢይ ሕዝቅኤል በእነዚህ በ10,000 ከተወሰዱ ሰዎች መካከል ነበር። ሰዎቹ ሀገራቸውን ሁሉ መጥተው ባቢሎናውያን መቱና ወሰዱ። ቤታቸውን አቃጠሉ፣ ግንባቸውን አፈረሱ። እንግዲህ እንደምታውቁት ነህምያ የገነባው ግንብ ማለት ሀገራቸውን ፈረሰ። በምርኮ ተወሰዱ። በእግዚአብሔር መንገድ ስላልሄዱ፣ እግዚአብሔርን ስላልተከተሉ፣ መንገዱን ስለሳቱ እግዚአብሔር ፊቱን ዞር ሲያደርግ እነዚህ ባቢሎናውያን ይሄ ንጉስ እጅግ ክፉ የሆነ 10,000 የሚያክሉ አይሁዳውያን ውስጥ አንዱ ሕዝቅኤል ከተወሰደ በኋላ በሚወሰድበት ጊዜ ሕዝቅኤል እድሜው 25 እጅግ በጣም ወጣት እንደ ብዙዎቻችሁ በጣም ወጣት ልጅ ነው። በዚህ ውስጥ ተወስዶ እግዚአብሔር ቃል ወደሱ መጣ። የእግዚአብሔር ቃል ማለት እግዚአብሔርና የእግዚአብሔር ቃል ልዩነት የለም። እግዚአብሔር ቃል ወደ አንተ ከመጣ እግዚአብሔር ወደ አንተ መጥቷል ማለት ነው። እሬም ያምን ሰው ጮክ ብሎ አሜን ይላል። ቃል መጣ ማለት እግዚአብሔር እየተናገረ ነው ማለት ነው። ቃል መጣ ማለት እግዚአብሔር ካንተ ጋር እየተናገረ ማለት ነው። በዚህ መካከል ውስጥ እግዚአብሔር መጣና ለነቢይ ሕዝቅኤል ተናገረ። የእግዚአብሔር እጅ በላዬ ነበረ። እግዚአብሔር መንፈስ አወጣ፣ አጥንቶች በሞላበት ሸለቆ መካከል አኖረ። እግዚአብሔር መንፈስ ወሰደውና ወደ አንድ ሸለቆ ወሰደ። በዛ ሸለቆ ውስጥ ተራራ አይደለም፣ ሜዳ አይደለም፣ ሸለቆ ብዙ አጥንቶችን እግዚአብሔር አሳየ። በእነርሱ አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበሩ፣ እነሆ እጅግ ደርቆ ነበሩ። እርሱም ሰው ልጅ ወይ እነዚህ አጥንቶች